ጤና ይስጥልኝ አድማጭ ተመልካቾቻችን መላው ዓለምን እያሳሰበ ያለ ርዕሰ ጉዳይ ላይ ወቅታዊ ዜና ይዘን ቀርበናል። ከዜና ጋር አብታጁ ነኝ። በፈረንጆቹ አቆጣጠር ታህሳስ 27 2024 ማብቂያ በህዋ ላይ አንድ ድንቅ አስገራሚ ክስተት ተከሰተ። አንድ ትልቅ ቋጥኝ የሚያክል አስትሮይድ ምህዋሩን በመልቀቅ ወደ ምድር ምህዋር በታላቅ ፍጥነት እየመጣ እንደሆነ በጠፈር ተመራማሪዎች ተገለጸ። ይህ በፍጥነት እየተምዘገዘገ ወደ ምድር ምህዋር እየመጣ ያለን አስትሮይድ በቶሎ ማቆም ወይም አቅጣጫ ማስቀየር ካልተቻለ በምድር ላይ ከወደቀ ህይወት ያለውንና የሌለውን ነገር ማጥፋት እንደሚችል የጠፈር ተመራማሪ ሳይንቲስቶች እየገለጡ ይገኛሉ። ለምድራችንም ስጋት እንደሆነ እየተናገሩ ነው። አድማጭ ተመልካቾቻችን ወደ ዝርዝር ዜና ከመግባታችን በፊት ላይክ፣ ሰብስክራይብ እና ሼር ማድረግ እንዳትረሱ። ይጠቅማልና ወደ ዝርዝር ዜና ስናልፍ ይህ አስትሮይድ ለመጀመሪያ ጊዜ የታየው አትላስ በሚባል ቴሌስኮፕ ሪዮ ሃርታዶ ቺሊ በሚገኝ የጠፈር ምርምር ጣቢያ ወይም ሪዘርቫቶሪ እንደሆነም ታውቋል። ይህ አስትሮይድ በፈረንጆቹ 2024 መጨረሻ ስለታየ 2024 YR4 የሚባል ስያሜን አግኝቷል። YR4 አስትሮይድ ለመጀመሪያ ጊዜ ሲታይ በፀሐይ መውጫ አቅጣጫ ምህዋሩን በመልቀቅ ወደ ምድር ምህዋር በፍጥነት በህዋ ውስጥ እየተገለባበጠ በሰከንድ 13 ኪሎ ሜትር እየተምዘገዘገ እየመጣ እንደሆነ ተገልጿል። የጠፈር ተመራማሪዎች እንደሚያብራሩት እንደ ፈረንጆቹ አቆጣጠር በታህሳስ 22 2032 ወደ ምድር ይደርሳል ተብሎ ይታመናል። ሳይንቲስቶች የቀመር እውቀታቸውን ተጠቅሞ እንደገለጹት ምድር ላይ የመውደቅ ዕድል ካገኘ ትልቅ ውድመት ያስከትላልም ብለዋል። YR4 አስትሮይድ ስፋቱ ከ40 እስከ 90 ሜትር ሊደርስ የሚችል እንደሆነ የተገለጠ ሲሆን ክብደቱ ደግሞ ከ25000 እስከ 1 ሚሊዮን ቶን ሊደርስ ይችላልም ተብለዋል። አንድ ስታዲየም የሚያክል ቋጥኝ እንደሆነም እየተነገረ ይገኛል። ኤስ ክላስ ስቶሪ አስትሮይድ የሚባል የድንጋይ ምድብ ውስጥ እንደሚመደብም ተገልጧል። አድማጭ ተመልካቾቻችን ላይክ፣ ሰብስክራይብን፣ ሼር ማድረግን አሁንም በድጋሚ እንዳይረሱ። ለሚቀጥለው ትኩስ መረጃ ይጠቅማልና ቤተሰብ ሆኖ YR4 አስትሮይድ ሂሮሺማ ላይ ከወደቀው አቶሚክ ቦምብ 500 እጥፍ እንደሚበልጥ ያገኘነው መረጃ ያሳያል። በአንድ ሺህ ራዲየስ ላይ ጉዳት ሊያስከትልም ይችላል ተብሏል። ይሁን እንጂ ጉዳቱ ዓለም አቀፋዊ እንዳልሆነም በሌላ በኩል ተገልጿል። ሳይንቲስቶች እንደገለጡት ምድር ላይ ወድቆ ጉዳት የማስከተል እድሉ ባለፈው ወር 1% የነበረ ሲሆን ባለፈው ሳምንት ደግሞ ወደ 2% ከፍ ማለቱ እና በአሁኑ ወቅት ደግሞ የአሜሪካን ጠፈር ምርምር ተቋም ናሳ እንዳስታወቀው ወደ 3.1% ከፍ እንዳለ ያገኘነው መረጃ ያስረዳል። ይሁን እንጂ ይህን አሃዝ ወደ ዜሮ ዝቅ ለማድረግ ናሳ ቀን ከሌት እየሰራ እንደሆነም ታውቋል። ይህ አይነት ክስተት በሺህ ዓመታት ውስጥ አንድ የሚከሰት እንደሆነም ታውቋል። በአሁኑ ወቅት ናሳ ጄምስ ስፔስ ቴሌስኮፕ በሚባል ህዋ ላይ በሚገኝ የድንገተኛ ጊዜ ቴሌስኮፕ በመታገዝ ልዩ ክትትል በማድረግ ላይ እንደሆነም ታውቋል። ትክክለኛ ትንተና ለመስጠት የረጅም ጊዜ ክትትል እንደሚፈልግ ሳይንቲስቶች የገለጡ ሲሆን አሁን የተሰጠው መረጃም የተገኘው ከ2 ወር በፊት አስትሮይዱ የነበረበትን ቦታ አሁን ከደረሰበት ስፍራ ጋር ንጽጽር በማድረግ የተሰራ የቀመር ውጤት እንደሆነም ታውቋል። ይህ በእንዲህ እንዳለ አልፎ አልፎ ከፀሐይና ከሌሎች ከዋክብት በሚወጣ ነጸብራቅ የተነሳ YR4 አስትሮይድ ከጄምስ ስፔስ ቴሌስኮፕ እይታ የመሰወር እድል እየገጠመው እንደሆነም እየተነገረ ይገኛል። የጠፈር ተመራማሪዎች አስትሮይዱ ሊወድቅባቸው የሚችልባቸውን የስጋት ቀጠና ያስታወቁ ሲሆን ምስራቃዊ ፓሲፊክ ሀገራትን በማቋረጥ ከማዕከላዊ አፍሪካ እስከ ደቡብ እስያ አካባቢ ያሉ ሀገራትን እንደሚያካልልም ታውቋል። የመረጃ ምንጮች እንደሚያሳዩት የስጋት ቀጠና ወይም ሪስክ ኮሪደር የተባሉ የአገራት ዝርዝር ቦጎታ ኮሎምቢያ፣ አቢጃን አይቮሪ ኮስት፣ ሌጎስ ናይጄሪያ፣ ካርቱም ሱዳን፣ ሙምባይ እና ካልካታ ኢንዲያ፣ ዳካ ባንግላዴሽ ይገኙበታል። በሌላ በኩል አንዳንድ መረጃዎች እንደሚገልጹት ደግሞ ሀገራችንም ዝርዝሩ ውስጥ ትገኝበታለች። ይሁን እንጂ የአውሮፓ የጠፈር ተመራማሪዎች እንደሚሉት የአስትሮይዱ ስፋት ከ50 ሜትር ያነሰ ከሆነ ሊወድቅባቸው የሚችሉባቸውን ስፍራዎችን በደንብ በመለየት ህዝቡን ማሸሽ አሊያም ስፋቱ ከ50 ሜትር በላይ ከሆነ በህዋ ውስጥ እንዳለ ወደ ምድር ሳይደርስ ከምድር ምህዋር እንዲለቅ አቅጣጫ ማስቀየርም ይቻላል ተብሏል። አድማጭ ተመልካቾቻችን ፈጣሪ ለሰዎች ልጆች ሁሉ ምህረቱን ያርግልን እያልኩኝ ከተፈጥሮ አደጋ የሚጠብቀን በማለት ልባችንን ወደ ፈጣሪ እንመልስ እያልኩ ለዛሬ ያሰናዳሁትን በዚህ ያበቃለሁ። ዳግም እስክንገናኝ ቸርን ሰንበት፣ ቸር ያሰማን። ፈጣሪ ኢትዮጵያና ህዝቦቿን ይጠብቅላለሁ።